ተቃጠልኩ ነደልኩ ተቃጠልኩ ልታሳብዱኝ ነው እንዴ ቆይ አራብር ወይኔ ዩናይትድ ምን ነው ካምፓ ካረጋችሁ ምን እንደምትፈልጉት ካምፓ ካረጋችሁ አትከላከሉም ወይ እናንተ ግማት ጠምቦች ተቃጠልኩ ጨጓሬ ያለቀ እኮ ጨጓሬ ተቃጠለ ጨጓሬ አበደ ነደልኩ ምን ላድርግ ጀርካኑ አልበቃልኝ ሮቶ ላምጣ በርሜል ላምጣ ወይኔ ዩናይትድ ወይኔ አዋረድከን እኮ እግዚአብሔር ሰው እንዴት ነው ካምፓ ካርጎ አቻ ወይኔ እንደዚህ አለ እንደዚህ ይቻላል እንዴት ነው እንደዚህ ወይኔ ተቃጠልኩ እሺ ዩናይትድ ገደለ አቃጥሎ ደፋኝ እኮ ነው ምንሽ አረጀው ተቃጠልኩ ሰው ካምፓ ይታያችሁ እኔ ላኩ ለሁሉም ዩናይትድ ደጋፊ እንደፈራሁት በቃ አይኔ ጠፋ አራታቻ አኡዙ ቢላሂ ሚነ ሸይጣን ረጂም ጆታኒ ነው የምንጫወት ዩናይትድ ተከላካዮች ትዝቅበሉና ይግራላችሁ ሰይራብስ እስቲ እንደዚህ አይነት እኔ ጨጓራ ሚል ደማ ይቻላል እንካ ለወያላ እስከ 7 ሰዓት ቆይቶ እሱ መዝናኛ ታረጋኛለህ ይሄ አይገባንም እኮ ምን አይነት ገድግድ ነው ያለው እዚህ ቡድን ውስጥ ምን አይነት ገድግድ ነው ዛሬ ማንዳቃጠለ ታውቃላችሁ ያ መላጣ ብሬም ቤሞ አኡዙ ቢላህ በጣም ነው ያቃጠለኝ በጣም ይሄ አይገባንም ነበር ይሄ አይገባንም ያገባሉ ይገባባቸዋል ምን አይነት ጨዋታ ነው እያቃጠላችሁኝም ከሳምንት እስከ ሳምንት ያው ጠብቃችኋል ያ አላህ በጣም የተናደድኩት በጣም ጀማው ከዚህ በኋላ ኦፊሻሊ ማለት ነው የኔ ሁለተኛ ቡድኔ ቦርነማውዝ ሆኗል እንግዲህ እስከዛሬ በጣም ብዙ ጥረት ሙከራዎች አድርጌ ነበር እንግዲህ ፋይናሊ አሁን ሁለተኛ ቡድን አግኝቻለሁ ፕሪሚየር ሊግ ላይ በእውነት የትርፌ አለቃ የትርፌ ጌታ የሆነው እንግዲህ ቦርነማውዝ ሁለተኛ ክለብ በማድረግ እንግዲህ ተቀበየዋለሁ እንደምታዩት እንግዲህ ዛሬ ትርፌን ሰጠናል ለተበናታል የምሬ ነው በቃ መስጠት ቢሉት መስጠት ነው እንዴ እኮ ማለት ነው ከመለጠፍ እኮ ምንም አይተናነስም በእውነት ዩናይትድ በጣም ጥሩ ሲሆን አቻ ነው የሚወጣው አርሰናል በጣም መጥፎ ሲሆን ሰው ባገባው ጎል አሸንፎ ነው የሚወጣው ዲፈረንሱ በቃ ግልጽ ነው ይታያችኋል አይደል እና ሁለተኛ ቡድን ዛሬ በጣም አኩርቶኛል እጅግ ከባድ ተጋድሎ ነው ያደረጉት ከሰሜኑ አንስታችሁ እጅግ በቃ አስገራሚ ጨዋታ ነው አሳይተን ይወጣ ነው ጀማው እንግዲህ በቀጣይነት ደግሞ ይሄ ወደ ቶፕ 6 ለሚደረገው ጉዞ እንግዲህ አላስፈላጊ የገቡ ቡድኖች አሉና እነሱን አውርደን ኦፊሻሊ ወደፊት እንደምንከሰግስ በጣም እርግጠኛ ነኝ ጀማው ሁለተኛ ቡድን ግን ቦርነማውዝ ዛሬ ኦልድ ትራፎርድ ድረስ በመሄድ እንግዲህ አይጦቹን በመበታተን ማለት ነው ትልቅ ተጋድሎ ነው ያሳየኝና ለሁለተኛ ቡድን ጀማው በደንብ ድጋፍ እንድትሰጡት እና እንድትቀበሉት ፈልጋለሁ ቦርነማውዝ አክቲቪስት ሁለተኛ ክለብ በማለት እናንተም እንድትቀበሉኝ ነው የመጣሁት ጀማው አመሰግናለሁ ትርፊያን ሰገንታዩሽ ሰላም ደው ናናውማ እግዚአብሔር ማንነው አትደሰቱ ብሎ ለዚህ ግን ይረገም ምን አይነት ጨዋታ ነው ነሽ ምን ሚሉት ጨዋታ ነው ወይኔ ፍርቱና ጨጓራ ያለቀ ምንድነው ይሄ ምንድነው እናገባለን ስራችን ይከተሉናል ምን ሚሉት ነው እንቅልፎ ምናምን ነገር ተውት አናhazራችሁ ግን አምስተኛ ነበር ኮሙና ሸንፋ አምስተኛ ወያለው ይቅርታ እኔ ፈርስታፍ መጥቼ አፌን ከፍቻለሁ ይቅርታ እኔም ብሎ አስተኝ እኔም ብሎ ቀጥቃጭ ደግሞ ምንድነው እኔ እኮ ፈርስታፍ እንደዛ ስንጫወት ማፍላቴ መጥቻ ፈለው ገነፈልኩ እንጂ በስነ ስርዓት መጥቼ እንዴ እንቺንካ ማግባት ቢስሚላሂ 10 ካገባን 11 እንደሚገባብን አምኛለሁ።
ጀማው ለነቆራው ማለት ነው በሰፊው መመለስ ይሆናል። ግን ዛሬ ማለት ነው ባለመተኛቴ እንዴት ደስ እንዳለኝ ይህንን የመሰለ ጨዋታ በማየቴ። ማን ዩናይትድ ተለውጧል። ምንም አልዋሽም። ዘንድሮ በጣም ነው የተሻሻሏል። ራሱ የሚለው አይገልጸውም። ማንዬ በጣም ነው የተሻሻሉ። እንዴ አባታችሁን ቦርነማውዝ በዚህ መጠን ተፎካከራችሁት? አባታችሁን አንተ። ይህ እኮ ግድያ ፍስፍስ የሆነ ኳስ ነው። ፉክክሩ ደስ ሲል ጀማ ይሄ ኳስ ላመለጣችሁ በጣም ነው ማዝነው። አሁን ራሱ እያየሁት 4-4 ናቸው። ያው የትርፌን ደጋቢ ጨጓራ ለበላት በቀጣይ ቪዲዮ እመጣለሁ። ግን ከሱ በፊት ይሄንን ጨዋታ ሳታዩ ለተኛችሁ አራይፒ በቃ የምሬን ነው የምላችሁ። እንዴት አይነት ጣፋጭና አስደሳች ኳስ እንደነበር ሁለቱንም ቡድን አለማድነቅ ንፉግነት ነው። 4-1 ናቸው ጨዋታው እየሄደ ያለው። ትርፍዬ በሜዳና በደጋፊ ፊት ስለሆነ በሌላ ቪዲዮ እመጣልሻለሁ። ይህ ጨዋታ ግን ገራሚ ጨዋታ 5 ስታር ይመቻችሁ። ቆይ ግን ትርፌ ይሄ ደግሞ ከየት ያመጣሽው ባህሪ ነው እንዴ? እኔ እዚህ ቁጭ ብዬ ተጎልቼ እኮ አንቺን የማየው እኮ እየቋጠርኩኝ መሰለኝ። ንቀት ነው። እረፍት ሰዓት ላይ ዳኛ ፊሽካ ከቶ እንዲህ ሊነፋ ሲል ጎል የምታስቆጥሩት ካሳሁን ምን ሆኖ ነው እንደዚህ የተበላሸው? ካሳሁን ጭራሽ እንዲህ ያለ እኮ ማንን ለማለት ፈልገ ነው? እኔን ለመናገር ፈልገ ነው እንዲህ ያልከው? ካሳሁን እንዲህ አይደረግም ማለት በአንድ እኩል አትወጡም። እንዲያርፋችሁ ትንሽ የጨዋታውን በኋላ ለኛ ታግሰን አይተን ማለት ነው ጨረሳ ነው እንድንተኛ ቋጠሮ በአግባቡ እንዲከናወን ምን ችግር አለው? ከረፍት በኋላ ብታገቡ ምን አይነት ነውራም የሆነ ቡድን እየሆነ ነው ማለት እኔ ይሄ ቡድን የማላውቀው ቡድን እየሆነ ነው። በእውነት ጥሩ ቡድን ነበር እኔ ሳውቀው ተበላሻ። እንዲህ 2-1 ጀማው እንዴት ነው? እንቋጥረን ቀጥለው ወይ ስንተኛ? የኔዎቹ እስቲ ነገሩኝ። ይቋጠር እስከ መጨረሻው ወይ ስንተኛ? እነዚህማ በቃ ሊፈነጩብን ነው። እሺ እስቲ ሀሳባችሁን አካፍሉኝ ጀማው። ይመቻችሁ። ያው ኮሜንቱን አይቼ ወይ ተኛለሁ ወይ ጨርሷለሁ ጀማው። ይመቻችሁ። ትርፌ ግን ተበላሽታለች። አይ ተስፋም የለሽ።